መድኃኒዓለም ስዕል ታውቀዋለህ የሚያንኳኳ ወዴ ክፈችልኝ እያለ የሚያንኳኳ ቅዝቃዜ በጣም አስቸግሮታል ቆሟል ዝናብ ደብድቦታል እና እሷ ምክንያቱም እንደነበር ታውቃለህ ቀሚሴን አውልቄያለሁ እንዴት ለብሳለሁ ታግሬን ታጥቤያለሁ እና አንተ ጋር ለመምጣት ለመክፈት ሲሄድ በሩን እቆሻለሁ በቃ ይሄ ነበር ምክንያቱ ረጅም ጊዜ ቆይቷልና አንዴ ግን እጁን እንትን አድርጎ ለመክፈት ሲሞክር አየችውና በቃ ይመራን በቃ ውስጧ ተነካ ከዛ ድምፁ ጠፋ ይሆንሳል ተነስታ ለብሳ ስትከፍተው ውዴ ግን የለም አለች የለም በሩ ላይ እና ልብሷንም አልለበሰችም ጫማዋንም አላረገችም ገብቷል ያኔ አሁን እግዚአብሔርን ላለመቅረብ ስትሰጠው የነበረው ኤክስኪውዝ የምርም ምንም እንደሆነ የምትረዳበት ቀን ይመጣል ሚለምንህ ክርስቶስ አሁን በየሄድክበት ሁሉ እሱ እንዳለ አብሮ እንደሆነ እንዲሰማ ያርክስ ጸጥ ሚልበት ቀን ይመጣል ያኔ አንተ ነህ ፍለጋ ምትወጣ ከባድ ነው የሚሆንብህ ያቺ ሙሽራ ነፍስ የወደደችውን አያችሁትን ያርሽ መፈለግ ጀመረች ወንበዴዎች አገኟት ደፈሯት ደም አድርጎ ቁስለኛ አድርጎ ጣሏት ግን በመንገዳችሁ ከነገራችኋት ወደ በፍቅር ታማለችና ተመለስ በሉት እያለች ትጮህ ነበር ህመም አለው አየህ የሚፈልገን ክርስቶስ በፈለገ ልክ የማትፈልገው ከሆነ የምታጣበት ቀን ይመጣል እና ያቺ ነገር እኔን ታስፈራኛለች በግል ድርቅ የሚልበት ቀን ይመጣል ድሮ ታለቅስለት የነበረው በእያንዳንዱ ቦታ ላይ አሁን ሰዎች ክራውድ ውስጥ ታያዋል ግብጽ ቤተክርስቲያን አባቶችም እንደዚህ ክርስቲያኖች ድሮ ሁሌ ባልና ሚስት ሆነው ሶስተኛው ወንበር አለ ባዶ ሶስተኛ ሳህን አለ ጌታ አለ ገብቷል በዛ ውስጥ የሆነ ወንበር ላይ አለ አብሮ ክፍት ወንበር ላይ አለ ክርስቶስ በቃ እንደዛ ሙሉ ሲሆን ስታጣው የሆነ ሴንስ ማድረግ ሲያቀተህ እሱ በጣም ከባድ ነውና ግን ያቺም ህመም ደግሞ በጣም የሚገርምህ ያቺ ማጣት ያ የሚፈልገውን ድምጽ ማጣት ምክንያቶቿን ሁሉ አጥላ እንድትከተል ነፍስህን ያደርጋታል እና እሱን ማሰብ ነው